እንኳን ወደ ግሪሳ በሰላም መጣችሁ። አፍሪካ በማዕድንና በተፈጥሮ ሀብት የበለጸገች አህጉር መሆኗን ሁላችንም እናውቃለን። ነገር ግን ትልቁ ሀብቷ ህዝቦቿ ናቸው። በአፍሪካ ውስጥ ንግድ በደማቸው ውስጥ አለ እስኪባል ድረስ ከምንም ተነስተው ቢሊዮን ዶላሮችን የሚያንቀሳቅሱ ልዩ የሥራ ፈጠራ ብቃት ያላቸው ማህበረሰቦች አሉ። ዛሬ በግሪሳ በአፍሪካ ኢኮኖሚ ሞተር የሆኑትን በተፈጥሮ የንግድ ክህሎታቸው ዓለምን ያስደመሙ 10 ብሔሮችን እናያለን። ዝርዝሩ ውስጥ የራሳችንም የኢትዮጵያ ኩራት አልጠፋም። አብራችሁን ቆዩ። በ10ኛ ደረጃ የምናገኘው ቻጋ ታንዛኒያ። በታንዛኒያ ኪሊማንጃሮ ተራራ ግርጌ የሚኖሩ የቻጋ ብሔረሰቦች ብዛታቸው ወደ 2 ሚሊዮን ይጠጋል። ይህ ማህበረሰብ የታንዛኒያ የቡና ንግድ እና ቱሪዝም በከፍተኛ ሁኔታ ይቆጣጠራል። ቻጋዎች ገና በድሮ ጊዜ ዘመናዊ የንግድ ህብረት ስራ ማህበራትን በመመስረት ይታወቃሉ። ዛሬ ላይ በዳሬ ሰላም እና አሩሻ ባሉ ትልልቅ ከተሞች የሪል ስቴት እና የሆቴል ንግዱን በበላይነት ይመሩታል። 9ኛ ኪኩዩ ኬንያ። ወደ ጎረቤት ኬንያ ስንሄድ የንግዱን ዘርፍ በበላይነት የሚቆጣጠሩት ኪኩዩዎች ናቸው። 8.1 ሚሊዮን የሚጠጋ ህዝብ ቁጥር ያላቸው ሲሆን ከኬንያ አጠቃላይ ሀገር ውስጥ ምርት ከ25% እስከ 30% የሚሆነውን ኢኮኖሚ እንደሚያንቀሳቅሱ መረጃዎች ያሳያሉ። ከባንክ ዘርፍ እስከ ግዙፍ የግብርና ኢንቨስትመንት እንዲሁም የናይሮቢን ሪል ስቴት ገበያ በመቆጣጠር ረገድ ወደር አይገኝላቸውም። 8ኛ አሻንቲ ጋና። በምዕራብ አፍሪካዊቷ ጋና ውስጥ የሚገኙት አሻንቲዎች ከጥንት ጀምሮ በወርቅና በኮካዋ ንግድ ታዋቂ ናቸው። ከ12 ሚሊዮን በላይ የሚሆነውን የአካን ህዝብ አካል የሆኑት አሻንቲዎች ዛሬም ድረስ የጋናን የፋይናንስ እና የኮርፖሬት ዘርፍ በበላይነት ይመራሉ። ታሪካዊ ሀብታቸው የዘመናዊ ንግድ መሰረት ሆኖላቸዋል። 7ኛ ባሚሊኬ ካሜሮን። ይህ ማህበረሰብ የካሜሮን ኢኮኖሚ የጀርባ አጥንት በመባል ይታወቃል። ከ3 ሚሊዮን በላይ የሚሆኑት ባሚሊኬዎች የካሜሩንን ነዳጅ ነክ ያልሆነ የግል ሴክተር ኢኮኖሚ እስከ 70% እንደሚቆጣጠሩ ይገመታል። ትልቁ ሚስጥራቸው ቶንቲን የሚባል የራሳቸው ባህላዊ የብድርና ቁጠባ ስርዓት ልክ እንደኛ ሀገር እቁብ መኖሩ ነው። በዚህ ያለ ባንክ እገዛ በሚሊዮን የሚቆጠሩ ዶላር አሰባስበው ለንግድ ያውሉታል። 6ኛ ሐውሳ ምዕራብ አፍሪካ። በናይጄሪያ፣ ኒጀር እና አጎራባች ሀገራትን ከ80 ሚሊዮን በላይ ህዝብ ያለው የሐውሳ ማህበረሰብ ከጥንቱ የሰሃራ በረሃ ንግድ ጀምሮ ታዋቂ ናቸው። ዛሬ ላይ በአፍሪካ ውስጥ ትልቁን የግብርና የእንስሳት እና የጨርቃጨርቅ ንግድ ያስተዳድራሉ። የአፍሪካ ቁጥር 1 ቢሊዮነር የሆነው አሊኮ ዳንጎቴ የዚሁ የሐውሳ ፉላኒ ማህበረሰብ አባል መሆኑ የአቅማቸው ትልቅ ማሳያ ነው። አፍሪካውያን የራሳቸው የሆነ ድንቅ የንግድ ጥበብ እንዳላቸው እያየን ነው። ወደ ዋናዎቹ 5 ከማምራታችን በፊት እንደዚህ አይነት ምርጥ መረጃዎችን ለማግኘት የግሪሳ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። 5ኛ ሶማሌ ምስራቅ አፍሪካ። የሶማሌ ማህበረሰብ በስራ ፈጠራና ድንበር ዘለል ንግድ ያለው ብቃት አስገራሚ ነው። ምንም እንኳን ሀገራቸው ለረጅም ጊዜ በጦርነት ውስጥ ብትቆይም በኬንያ፣ በደቡብ አፍሪካ፣ በአውሮፓ እና በአሜሪካ ግዙፍ የንግድ ኔትወርክ ዘርግተዋል። በሐዋላ የገንዘብ ማስተላለፊያ ስርዓት ብቻ በየዓመቱ ከ1.5 ቢሊዮን ዶላር በላይ ወደ ሀገራቸው ያስገባሉ። በቴሌኮሙኒኬሽን እና በመርከብ ትራንስፖርት ትልቅ ድርሻ አላቸው። 4ኛ ዮሩባ ናይጄሪያ። ከ45 ሚሊዮን በላይ የሚሆኑት ዮሩባዎች የናይጄሪያን የፋይናንስ እና የቴክኖሎጂ ማዕከል የሆነችውን የሌጎስ ከተማን ኢኮኖሚ ይቆጣጠራሉ። የዮሩባ ማህበረሰብ በንግድ ብቻ ሳይሆን በዘመናዊ ትምህርትና በኮርፖሬት አመራር እጅግ የላቁ ናቸው። በአፍሪካ እየተፈጠሩ ያሉ አዳዲስ ቴክኖሎጂ ኩባንያዎች አብዛኞቹ የዮሩባ ወጣቶች ውጤት ናቸው። 3ኛ ወሎፍ ሙሪድ ሴኔጋል። በሴኔጋል የሚገኘው የሙሪድ እስላማዊ ወንድማማችነት በወሎፍ ማህበረሰብ ላይ የተመሰረተ ግዙፍ የንግድ አውታር ነው። እነዚህ ሰዎች መስራት እንደ መጸለይ ነው የሚል ትልቅ እምነት አላቸው። በሴኔጋል ያለውን የለውዝ ንግድ ከመቆጣጠር አልፈው በኒውዮርክ፣ በፓሪስ እና በሚላን ከተሞች የራሳቸው የንግድ ሰፈሮች አላቸው። ዲያስፖራዎቹ በየዓመቱ ከ2 ቢሊዮን ዶላር በላይ ወደ ሀገራቸው ይልካሉ። ቁጥር 2 ጉራጌ ኢትዮጵያ። ወደ ሀገራችን ስንመጣ የንግድና የሥራ ፈጠራ ተምሳሌት የሆነውን የጉራጌን ህዝብ እናገኛለን። 2 ሚሊዮን ገደማ የሚሆነው ይህ ማህበረሰብ
የአፍሪካ ትልቁ ክፍት ገበያ የሆነውን መርካቶን ከመመስረት እስከ ማሳደግ ጀምሮ በመላው ኢትዮጵያ የችርቻሮና የጅምላ ንግዱን በስፋት ይቆጣጠራል። ከጫማ ጠራጊነት ወደ ፎቅ ሰሪነት የሚለው የብዙዎቹ የጉራጌ ነጋዴዎች የህይወት ታሪክ ጠንካራ የሥራ ባህላቸውን፣ የዕቁብ የቁጠባ ጥበባቸውን እና እርስ በእርስ የመረዳዳት ኔትወርካቸውን በግልጽ ያሳያል። አንደኛ፣ ኢግቦ ናይጄሪያ። በአፍሪካ ቁጥር 1 የንግድ ማህበረሰብ የሚባሉት በናይጄሪያ የሚገኙት ኢግቦዎች ናቸው። የ40 ሚሊዮን ህዝብ ባለቤት የሆኑት ኢግቦዎች ኢግቦ ቦይ የሚባል አስገራሚ የንግድ ልምምድ ስርዓት አላቸው። አንድ ታዋቂ ነጋዴ ወጣቶችን ከገጠር አምጥቶ ለ5 እና 6 ዓመት ካሰለጠናቸው በኋላ የራሳቸውን ንግድ እንዲጀምሩ ትልቅ ካፒታል ይሰጣቸዋል። በዚህ ስርዓት ብቻ በሚሊዮን የሚቆጠሩ ወጣቶች ሚሊዮነር ሆነዋል። በአፍሪካ ትልቁ የኤሌክትሮኒክስ ገበያ የሆነው አላባ ኢንተርናሽናል በየዓመቱ ከ4 ቢሊዮን ዶላር በላይ የንግድ ልውውጥ የሚያደርገው በእነዚህ በኢግቦ ነጋዴዎች ነው። አፍሪካ እውነተኛው ሀብት ወርቋ ወይም ነዳጇ ሳይሆን የህዝቦቿ ጠንካራ የሥራ ባህልና የንግድ ጥበብ ነው። ከነዚህ 10 ማህበረሰቦች የሥራ ባህል እኛ ምን መማር እንችላለን? በዝርዝሩ ውስጥ መግባት ነበረበት ብላችሁ የምታስቡት ሌላ ማህበረሰብ አለ ወይ? ሐሳባችሁን በኮመንት አጋሩን። ግሪሳን ስለተከታተላችሁ እናመሰግናለን።